በእያንዳንዱ ዘለላ ውስጥ የብዙ ሚሊዮን አርሶ አደሮች የጥረት ውጤት አለ። በየቀኑ ከ2 ቢሊዮን በላይ ሰዎች ማዕድ ላይ ይገኛሉ። የዓለምን የፖለቲካ አቅጣጫ የመወሰን ስውር ጉልበትም አለው። ስንዴ እንዘራለን ብለን ሐሳብ ስናመጣ በጣም ክርክር ነበር። ለአንዳንዶች የዕለት ጉርስ፣ ለሌሎች ደግሞ የኢኮኖሚ የበላይነት መሳሪያም ነው። አዲሱ የግብርና ስትራቴጂ ትልቁ ስኬቱ ምርትና ምርታማነትን ማሳደጉ ብቻ ሳይሆን ለዘመናት በአርሶ አደር ውስጥ የነበረውን አመለካከት መቀየሩ ነው። ትላንት በተስፋ የተዘራው ዛሬ በድል እየታጨደ ነው። እኛ እኮ በአሁኑ ሰዓት ለፍጆታ አይደለም እያመረትን ያለን፣ ለካፒታል ነው። በፊት ከሄክታር 15-20 አካባቢ የሚያገኘውን በእጥፍ በመጨመር እስከ 45-50 አቨሬጅሊ ወይም በአማካይ ማግኘት ችሏል። ከጥንት ስልጣኔ ጀምሮ እስከ ዘመናዊ የንግድ ዓለም የሰው ልጆች የመኖር ዋስትና ሆኖ የዘለቀው ወርቃማ ሰብል። ኢትዮጵያ በስንዴ አብዮት ዓለምን አስገርማ ከተረጅነት ወደ ሉዓላዊነት የተሸጋገረችበት የታላቅነት ጉዞ። በኔ ዘመን ስንዴ ኢትዮጵያ ከመለመን አልፋ ወደ ውጪ በመላኳ ትልቅ ደስታና ኩራት ነው የሚሰማኝ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። በድፍረት ነው ይሄን የምናገረው። ወርቃማው አብዮት በኢትዮጵያ ህልሞች በቅርብ ቀን ይጠብቁን።